السلام عليكم ورحمة الله وبركاته. እንኳን ወደ አማና ፋሚሊ በሰላም መጣችሁ። ዛሬ የምነግራችሁ ስለ የመጀመሪያው ሰው የመጀመሪያው ነቢይ የሰው ልጆች ሁሉ አባት ስለሆኑት ነቢዩላህ አደም አለይሂ ሰላም። አደም አለይሂ ሰላም ከመፈጠሩ በፊት አላሁ ሱብሓነሁ ወተዓላ ሐይቆችን፣ ወንዞችን፣ ተራሮችን፣ ፀሐይና ጨረቃ፣ ሰማይና ምድር፣ መላኢካና ጂን የመሳሰሉትን ፈጠረ። አላሁ ሱብሓነሁ ወተዓላ እነዚህን ፍጥረታት ከፈጠረ በኋላ አላሁ ሱብሓነሁ ወተዓላ ለመላኢኮች እንዲህ ይላቸዋል። وإذ قال ربك للملائكة إني جاعل في الأرض خليفة قال أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. ይህ የቁርአን አያ የሚገልጸው አላሁ ሱብሓነሁ ወተዓላ ለመላኢኮች እኔ በምድር ላይ ምትክ አድራጊ ነኝ፣ እነሱ ደግሞ እኛ አንተን እናመልክሃለን፣ እንሰድቃለን፣ እንታዘዝሃለን፣ እየታዘዝን በምድር ላይ የሚያበላሽ የእርስ በእርስ ደም የሚያፈስን ትፈጥራለህ አሉ። አላሁ ሱብሓነሁ ወተዓላ እኔ እናንተ ማታውቁትን አውቃለሁ አለ። መጀመሪያ ጅብሪል አለይሂ ሰላም በምድር ላይ አፈር እንዲያመጣ ላከ። አፈሩን ሊያመጣው ሲል ምድሯ እኔ ካንተ በአላህ እጠበቃለሁ አለች። ጅብሪል አለይሂ ሰላም ተመለሰ። በሁለተኛ ጊዜ ሚካኤል መጣ። አፈር ሊወስድ ሲል ምድሯ እንዳወስድብኝ እቀንሳለሁ፣ እንዳወስድብኝ በአላህም እጠበቃለሁ አለች። በሶስተኛ ደረጃ መለከል ሞት ይመጣል። አፈር ሊወስድ ሲል እንዳትወስድብኝ እቀንሳለሁ፣ በአላህ እጠበቃለሁ አለች። መለከል ሞትም እኔ የአላህን ትዕዛዝ ካለመስፈጸም በአላህ እጠበቃለሁ ብሎ ከተለያየ ቦታ አፈር ወሰደ። ለዛ ነው ሰው ሁሉ አንዱ ጸይም፣ አንዱ ቀይ፣ አንዱ ጥቁር፣ አንዱ ነጭ ቢሆን ከተለያየ ቦታ አፈር ስለተሰበሰበ። ከዛም በኋላ አላሁ ሱብሓነሁ ወተዓላ ያንን አፈር ወይም ጭቃ በሰው ቅርጽ አደረገው። ያ ቅርጽ ለ40 ዓመት ቆየ። መላኢኮች አፈሩን ተመልክተው ምን አይነት ፍጡር ነው ብለው ይመለከቱታል። ኢብሊስ እየዘለለ ጭቃውን እያለፈ እየዘለለበት ይሄዳል። ከዛም በኋላ ሁሉ ነገር የሰው ቅርጽ ተጠናቆ ደረቅ ይላል። ከዛም በኋላ አላህ ሩሁን ይዘራበታል። ከዛም በኋላ ሩሁ ወደ ፊቱ ሲገባ የጀነት ምግቦች፣ የጀነት ፍራፍሬዎችን ያያል። ሩሁ አፉ ላይ ሲሆን ሩህ ማስነጠስ ጀመረ። መላኢኮች አልሐምዱሊላህ በላሉት፣ እሱም አልሐምዱሊላህ አለ። ከዛም በኋላ ሩሁ ወደ ሆዱ ሲገባ ራበው። የጀነትን ምግቦች ለማግኘት በፍጥነት ለመራመድ አሰበ፣ ግን አልተሳካለት። ምክንያቱም እግሩ ላይ ሩህ አልተዘራም። ከዛም ቀን ጀምሮ የሰው ልጆች ሁሉ መቸኮል ጀመሩ። አላሁ ሱብሓነሁ ወተዓላ የአደምን ዘር ሙሉ በሙሉ ሩሑን ዘራው፣ ተሟላ። የዛን ቀን የውመል ጁሙዓ ወይም አርብ ነበር። ከዛም በኋላ አላህ ለአደም አለይሂ ሰላም ትልቅ የሆነ ዕውቀት ሰጠው። ሁሉንም ስሞችንም አሳየው። ከዛም በኋላ ሁሉንም ስሞች ካሳየው በኋላ ሰዎችንም አሳየው። እንስሳትን፣ ሰውን፣ ወንዝን፣ ተራራን ሁሉ ነገር አሳየው።
የሰዎችን ዝርያ እየተመለከተ ሳለ አንድ የሚያበራ ሰው አየ። ያ ሰው ማን ነው ብሎ ጠየቀ። ያ ሰው ነቢዩላህ ዳውድ አለይሂ ሰላም መሆኑ ተነገረ። ከዛም ከኔ 40 ዓመት ይሰጠው ብሎ ጠየቀ። ተሟላለት። አላህ ትልቅ የሆነን ዕውቀት ለነቢዩላህ አደም አለይሂ ሰላም ሰጠው። በዛን ሰዓት አላሁ ሱብሓነሁ ወተዓላ ለመላኢካዎች ለነቢዩላህ አደም አለይሂ ሰላም እንዲሰግዱ ነገራቸው። ግን እንድናውቀው የሚገባን ነገር ቢኖር ትዕዛዙ የክብር ስጁድ እንጂ የኢባዳ ወይም የአምልኮ ስጁድ ትዕዛዝ አልነበረም። ያን ጊዜ የአላህን ትዕዛዝ በመቀበል መላኢኮች በሙሉ ለአባታችን አደም አለይሂ ሰላም የክብር ስጁድ አደረጉ። ከታዘዙት ውስጥ አንዱ ግን በኩራት በመወጠር ስጁድ አላደርግም በማለት እምቢ አለ። ሁሉም መላኢኮች ሰገዱ ከአንድ ፍጡር በስተቀር። ስሙ ኢብሊስ ነበር። ኢብሊስ የአላህን ትዕዛዝ ጣሰ። አላሁ ሱብሓነሁ ወተዓላ በቁርአን መልክ የኢብሊስን ንግግር እንዲህ ይለናል። ፈሰጀደ አልመላኢከቱ ኩሉሁም አጅመዑን ኢላ ኢብሊስ አባ አን የኩነ መዐ አሳጂዲን ቃለ ያ ኢብሊሱ ማ ለከ አላ ተኩነ መዐ አሳጂዲን قال لم أكن لأسجد لبشر خلقته من صلصال من حمأ مسنون ይህ ነገር የሚያሳየው ሁሉም መላኢኮች ለአደም ሰገዱ ከኢብሊስ ውጭ ከሰጋጆችም አልሆነም ነበር። አላሁ ሱብሓነሁ ወተዓላ እንዲህ አለ፣ ኢብሊስ ሆይ ለምንድን ነው ከሰጋጆች ጋር ያልሆንከው? ይለዋል። እኔ ከጭቃ የተፈጠረ ሰው ልሰግድም አልነበረም። እኔ እኮ የፈጠርከኝ ከእሳት ነው። እንዴት ከጭቃ የተሰራ እሰግድለታለሁ አለ። በዛን ሰዓት እሳት ከጭቃ ይሻል ነበር። በዚህ ምክንያት አላህ ከእዝነቱ አባረረ። ኢብሊስም የአላህ ጠላት እንደሆነ ታወቀ። እሱን የሚከተሉ ሁሉ እስከ ቂያማ ቀን የተረገሙ ሆኑ። አላህም አንተው ከዚህች ጀነት ውጣ፣ አንተ እርጉም ነህ ይለዋል። እስከ የውመል ቂያማ ድረስም እርጉም ሆነህ ትኖራለህ። ኢብሊስም ጌቴ ሆይ አቆየኝ፣ እስከሚቀሰቀሱ ድረስ አቆየኝ ይላል። አንተ ከሚቆዩት ነህ ይባላል እስከ የውመል ቂያማ ድረስ። ጌቴ ሆይ ስላቆየኸኝ በምድር ላይ ያሉትን ሰዎች ሁሉ አሳስታቸዋል አንተን ከሚያመልኩት ውጭ። ይህ ቃሌ ነው። አላህም የተከተለህ በሙሉ የጀሃነም ይሆናል ይላል። ጀሃነምን 7 በሮች አሏት። ሁሉም በሮች የራሳቸው ስራዎች አሉ። እንደዛ ከተባለ በኋላ አላሁ ሱብሓነሁ ወተዓላ ኢብሊስን ከጀነት አስወጣው። ከጀነቱ ሲወጣ ምድር ላይ በሆዱ ነበር የተኛው። ለዛ ነው ሰው ሁሉ በሆድ እንዲተኛ የሚከለከለው። ሸይጣን ሰዎች በሆድ ሲተኙ ደስ ይለዋል። ከዛን ሰዓት በኋላ አላህ አደም ብቸኛ የሰው ፍጡር እንዳይሆን አጫዋች የምትሆነው ከራሱ ዘር ከግራ ጎኑ እናታችንን ሐዋ ፈጠረለት። ጀነት ውስጥም እንዲኖሩ አደረጋቸው። በጀነት ውስጥ የሚገኘው ማንኛውም ፍራፍሬ እንዲበሉ ፈቀደላቸው። የአንዲት ዛፍ ፍሬና ቅጠል ሲቀር አላህ ለአደም እና ለሐዋ ጀነት ውስጥ የሚገኘውን ሁሉ ፍራፍሬና ጥሩ ነገር እንዲመገቡ ፈቅዶላቸው ነበር። አንዲት ዛፍ ስትቀር ያችን ዛፍ እንዳይቀርቡና እንዳይበሉ አላህ የከለከላቸው አላህ ብቻ የሚያውቀው ጥበብ ስለነበረ ነው። የክፍል 1 በዚህ ያበቃል።
በቀጣዩ ክፍላችን ስለ ዛፏ ምን እንደተከሰተ፣ ኢብሊስም ከጀነት ከወጣ በኋላ ምን እንደተከሰተ እንከታተላለን። በቪዲዮ ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከ ቀጣዩ ክፍላችን እስከምንገናኝ አላህ በሰላም ያድርሰን። አሚን። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።